እየበለጡ ተዘረፉልሽ። ሌባ ገባለሁ። እንዳትቀስቀሱ። ማን እንደፊት ነው? አንተ ነህ? እኔ ቤት ውስጥ ከምለቃቅ እኮ ነው ለማየት ፈልጌ ነው የመጣሁት። ሌባ ያብዬ ወደም እየሄድክ ካረጋሉ በወለጆ ጎበዝ ነው ማለት ነው። ቅስቅስ እንዳትል። ምንድን ነው ነገሩ? ቅስቅስ እንዳትል። ሌባ ገብቶ እናንተ ዝም ብላችሁ ትተኛላችሁ። ማን ነው ሌባው? ማን ነው? ነገርኩ። እኛ ምሽ ፕሮግራም ያደርጋችሁ ነው በፈለግነው ነገር ማን እናግርሻለን። ወደዚህ እንዳትቀስቅሽ እኮ ምን የፈለጋችሁ? ዝም ብላችሁ ቁጭ አትሉም? ዝም በሉ። አሁን አንተ ቆይ ዋ ምን አንተ አይነት ነው እንደ ስራሽ። ስማ አሁን ምንድነው የምታወሩት? እኮ አልገባንም። ቆይ ምንድናችሁ? እቃው ያለበት ቦታ የምትፈልጉትን ነገር ውሰዱና እኛን ታጉን። በቃ ውሰዱት ሁሉንም ነገር የምትፈልጉትን ትላለች እንዴ? ለፍቼ ያፈራሁት ንብረት እኮ ምንድነው የሚወስዱት? እና ታዲያ ታስጥላችሁ? ይሄን ልጅ ነው የማስጥላችሁ? ራሱ ጉዳይ እንዴ? ይሄን ልጅ ነው ወደዚህ እንዳትቀስቅሽ። ወደዚህ እንዳትቀስቅሽ። ታጥቃሩን እንዴ? ሱሪ ያልታጠኩም ዛሬ ቢጃማ ነው። እውነቱን ነው ያለውን እቃ ንገረን። የት ቦታ ነው ያለው? እቃ ሞልቷል። እዚህም ሞልቷል። ሳሎን ውስጥ እዚህም እቃ ቤት የፈለጋችሁትን ውሰዱ። እዛም አለ የፈለጋችሁትን። እኛን ግን ተውን። የምትፈልጉትን ውሰዱ። እኔ መራችኋለሁ። በቃ ውሰዱ ካሉ ምን ያስቆመናል? በቃ ሂዱ ሂዱ። ዞር በሉ። ግቡ ነው። አንተ እሱ ጋር ጠብቅ። በቃ እኔ ወሰድ አድርጌ እመጣለሁ። ወደዚህ ሂዱ። እንዳትቀስቅሽ። ውሰዱ። እንወስዳለን። ውሰዱ። ሂዱ። ቀስ ተረጋግተን እንወስዳለን። ውስጥ አለ። ወደዚህም ወደዚህ ውስጥ አለ። አዎ ሻንጣም አለ እዛ ጋር ፊት ለፊት ውሰዱ። እንትኑም አለ። ውሰዱ። በቃ ውሰዱ። በቃ ውሰዱ ተባለ እኮ ምን ታደርጋለህ? ና ወደዚህ በቃ ማጣን እንደዚህ እኔ ሰው እንደዚህ አይነት የሚተባበር ሰው አይቼ አላውቅም። ስንት ጊዜ ሰቃል። ተው እሱ ጉዳይ አይደለም። አይደላላ ተው እባክህ። በቴዲ አፍሮ በኩል ያለ አንድ ነገር እንቅስቃሴ አታድርግ። እሱ በኩል ያለው እኔ እወስዳለሁ። እረፍ። ወደዚህ ያለው የኔ ነው። በቃ እሱ ቴዲ አፍሮ ላይ ያለ በሙሉ የኔ ነው። ወደዚህ ውጣ። እንደዚህ አይነት አለ። አንተ ምንድን ነው የምትቃዣቃዣው? ና ወጣ ነው አቃ ግንባር እንዳለ ነግሬሃለሁ። እና ታዲያ ትሪ ብቻ ነው ይዤ የምሄደው? ይሄ የሰባሰብከው አይበቃም እንዴ? ኧረ እባክህ ይበቃል። የሰባሰብከው ይበቃል። ወደዚህ አንድ አካባቢ እንዳትሄድ። ይሄ አንተ ነው አገባም እሱ እንዳትነካ። የራሴ ያወጣሁትን ይዤ እሄዳለሁ። ቁጭ አድርጌ። አንተ እንዴት ነው ትቤት የነፋ? አንተ ነበርክ ይሄ ሳወጣ? ምን አባቱ ይሄ ነበር። ማንም ያወጣ እኔን መውሰድ ያለብኝ። ኧረ እባክህ ጫፈን ካል እነግርሃለሁ። ተው ኧረ እባክህ ተው። ዳም እንዳልሰራብህ ተው። ኧረ ማነው ሌባ? ማን ሌባ አለ? ሰዎቹ ነው የምጠራቸው። አንተ ቶሎ ቁጭ አድርጌ። አንተ ባዶ እጄን ውጣ። ባዶ እጅ ውጣ። እሱ ይበቃል። አዎ ውጣ። የራሴ ያዘዋ ውጣ እነግርሃለሁ። በቃ ቅደም። አንተ ውጣ። ባዶ እጄ ነው የምወጣው። አንተ ልክርት ይዘዋል እንዴ ሌባ? ሄደ አትቀርፍፍን። ክትማማው እኩል በኩል እንካፈላለን። ማድረስ ነው እንዴ? ዋላ መታይ ነገር ምንድን ነው? ፖሊስ ከነካቸው እንዲያዙ ባለቤቶቹ እንዲያዙ እኔ ሌባ ምናምን ብዬ ባለቤቶቹ ጠይቃቸው። ፖሊሱ የቀሰቀስኳቸው ራሴን የቀሰቀስኳቸው ሌባ ብዬ አትመሰክሩ? ምን አደረኩኝ? እንደናንተ ብዬ ሌባ ብዬ ያው በቃ ያዘው ጩቤ ሽጉጥ ምን ማን ባዶ ይኸው ከትሪ በስተቀር ማነው ጩቤ ሽጉጥ? ያው ትሪ መስክር አትመሰክሩ? እንደ ሰው አስብ እንጂ እንዴ። እኔ ምንም ጩቤ ሽጉጥ ያወጣው ድንጋይ ጩቤ ሽጉጥ ለሁለት ሰው ለባልና እኮ ማን ያወጣው? እኔ አላወጣሁም እኮ። ተላላሪ ምናምን አላለም። እንደ ሰው አስብ። በቃ ተጠቃሚ ናስኮን ይዘውታል። በቃ ነው ያዘው። እኔ አልዝም። ራስህ ያዝ። እኔ አልዝም። ቅድም ራስህ ይዛለሁ አላልክም? አንተ ይሄን ያዝ። በቃ ኧረ እባክህ የራሴ ነው የሚይዘው። ያዝ ራስህ።
የት ነው የሚይዙት? ባጋችሁ ጋሼ ፖሊሱ ነው ያሉት። አሁን ልክ እንደ ሌባ ስንወጣ አሁን ምን ይመስላል?